ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን ቆያችሁ? ይህ መቃጥን የተሰኘው የዩቲዩብ ቻናላችንና ዚ ክሪቲክስ በተሰኘው በቲክቶክ ቻናል የሚተላለፈው ፕሮግራማችን ነው። ዛሬ የመጀመሪያ ፖድካስታችንን እያደረግን እና በዛሬው ፕሮግራማችን ይህ የመጀመሪያ ፖድካስታችን ነው። እንደ ጀማሪ ካሜራ ፊት ለመጀመሪያ ጊዜ እንደሚቀርብ ሰው አንዳንድ መደናገሮች ሊኖሩ ይችላሉ። መሀል ላይ መስተካከል አለባቸው የምትሏቸውን ጉዳዮች በኮሜንት ላይ እየገባችሁ እንድታስቀምጡልን፣ ቻናላችንን ሰብስክራይብ እያደረጋችሁ ወደ ቲክቶክ ቻናላችን እየገባችሁ ዚ ክሪቲክስን ገብታችሁ ፕላስ ምልክቱን እየጫናችሁ ፎሎ እንድታደርጉንና ለተመቻችሁ ሀሳብ ካለ ደግሞ ለወዳጅ ዘመዶቻችሁን ሼር እንድታደርጉ በአክብሮት ጠይቃለሁ። እኔ ዝናቡ ብዙ ግዛው እባላለሁ። ወዳጄ ደግሞ እዚህ ቅዱስ አብሮን አለ። ቅዱስ እንኳን ደህና መጣህ ወደዚህ ፕሮዳክት። እንኳን ደህና ቆየኝ ዝናው። እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? አለሁልህ። እስቲ ራስህን ለተመልካቾቻችን ባጭሩ ገለጽ አድርገህ ጀምር። ቅዱስ እባላለሁ። ያው እንግዲህ ዚ ክሪቲክ ፖድካስት ላይ ተገኝቼ ብዙ የዓለማችን ላይ የሚካሄዱትን ነገሮች ለማውራት በጣም ኤክሳይትድ ነኝ። እንግባበት። በጣም ጥሩ። የምናወራቸው ጉዳዮች የተለያዩ ሀሳቦችን እናነሳለን። ፖለቲካ እናነሳለን፣ ሪሌሽንሺፕ እናነሳለን። እንደ መግቢያ ያህል ቅዱስ ወዳጄ አሜሪካ ውስጥ ብዙ ዓመት የኖረ ነው። ከልጅነቱ ጀምሮ እዚህ የኖረ ነው። ግን በኢትዮጵያ ጉዳይ ላይ በጣም ኤክሳይትድ ስለሆነ የኢትዮጵያን ፖለቲካ፣ የኢትዮጵያን የዘር ማንነት አንስቶ መወያየት፣ እነዚያን ነገሮች በጥልቀት ማወቅ ይፈልጋል። ሰው ስለዚያ ያለው አመለካከት እና አንደርስታንዲንግ ምን እንደሚመስል በደንብ ቀርቦ የኢትዮጵያን ነገር መከታተል መረዳት የሚፈልግ ወንድማችን ነው እና የእሱ ፐርስፔክቲቭ ደግሞ አለ። ውጭ ላይ ቆመው ኢትዮጵያን እንዴት እንደሚያያት ወር ደግሞ ቢያዩዋት ብሎ የሚመኘውን ነገር ከኛ ጋር ያካፍላል ማለት ነው። ቅዱስ የመጀመሪያ የዛሬ ንግግራችን መግቢያ የሚሆነው ሪሌሽንሺፕ ነውና ወጣቶች አሁን ያለንበት የሪሌሽንሺፕ ደረጃ አይነት ምን አይነት ወዴት እየሄድን ነው? ምን ይመስላል ብለህ ታስባለህ? አይ ቲንክ እኔ ማምነው በጥሩ ስቴት ላይ ያለን ብዬ አላምነው። በአጠቃላይ በሪሌሽንሺፕ አዘሆ ሲባል አይ ቲንክ ሚኒንጉን አጥቷል። ሚኒንጉን ያጣ ነገር ነው ብዬ አምናለሁ። በቃ እንደማንም ተልካሻ ነገር አድርገን ትሪት እያደረግነው ነው። በጀስት ወይ አፕሮች የምናደርገው ነገሮች ላይ ሀዊ በቃ ሙቫችን ሁሉ ነገራችን አርክሰነዋል እያምናለሁ። ሪሌሽን ኤላቦሬት ታደርገዋለህ ላይክ አለ ይሄ ቢሆን የምትለው መንገድ ቫሊዩ በቃ ቫሊዩ አሁን በድሮ ጊዜ ለምሳሌ በድሮ በአባቶችና በእናቶቻችን ጊዜ የነበረው ቫሊዩ የሪሌሽንሺፕ የሴት ልጅ የነበራት የሪሌሽንሺፕ አመለካከት፣ የሴት ልጅ የነበራት የጋብቻ አመለካከት፣ የጋብቻ ፍላጎት፣ የፋሚሊ በድሮ ጊዜ የነበረው አመለካከት እና አሁን ያለው አመለካከት ይለያል። እና አሁን ምን ነው እንዴት አድርገን ነው የምናየው? ድሮ ጋብቻ ሲባል እንደ ክብር እንደ ግርማ ሞገስ ነበር የሚታየው። ግን አሁን የሚታየው ብሎ ያው በቃ ሪሌሽን እንደ ተልካሻ አውርደነዋል። በቃ ሚኒንጉን አውርደነዋል። እኔ ፐርሰናሊ የማምናቸው አንዳንድ ነገሮች አሉና ከዘመን ጋር አብሮ መሄድም አስፈላጊ ነው ብዬ አምናለሁ። ጥንት የነበረውን ነገር ሙሉ ለሙሉ እንከተል ወር ደግሞ ጥንት የነበረው ነገር ኮምፕሊትሊ ትክክል ነበር የሚል አይነት አቋም የለኝም እና አሁን ያለው አንደርስታንዲንግ ጥንት ከነበረው አንደርስታንዲንግ ጋር ያን ያህል የሰፋ ክፍተት ይኖረው ዘንድ አስተዋጽኦ አደረገ የምትለው ሀሳብ አለ? ላይክ በጣም ሶሻል ሚዲያ ሶሻል ሚዲያ ነው በጣም ኢዚ አክሰሱ የሆነ ነገር ባይዘ ወይ ማምነው ነገር አለ እና ኢዚ አክሰስ ካረከው የሆነ ነገርን በጣም ይራከሳል እና ሶሻል ሚዲያ ኢዚ አድርጎታል። ሁሉ ነገር ኢዚ አድርጎታል። ትክክል ነው። ግን ምንድነው መሰለህ እኔ እንደ ሀሳብ ማስቀመጥ እንፈልገው ይሄ ዘመን እሱን አይመስልም ወይ? ሶሻል ሚዲያ የዚህ ዘመን ትክክለኛ መገለጫ አይደለም ወይ? ሶሻል ሚዲያን አሁን ለምትለው አንተ ቢሆን የምትለው አይነት ሪሌሽንሺፕ እንዲቀጥል ማድረግ አይችልም ወይ? ወይስ መሀል ላይ የሆነ የተከፈተ ነገር አለ? የዘነጋነው መንገድ ክፍተት አለ ብለህ ታስባለህ? መቀጠል አይችልም። እንደዚህ በሶሻል ሚዲያ መቀጠል አይችልም አንለስ ሪሊ በቃ አይ ቲንክ ሶሳይቲው ኦልሬዲ ሶሻል ሚዲያ ኢዝ ፓርት ኦፍ ላይፍ። በቃ አሁን እንደምናየው እንግዲህ በኤአይ በሁሉም ነገር በቃ የምንራመድበት ያለው አቅጣጫ የሶሻል ሚዲያ አቅጣጫ እና አይ ቲንክ በእንደዚህ አይነት ሲቹዌሽን በእንደዚህ አይነት ሰርከምስታንስ ውስጥ ከባድ ይማም እንዴት እንጠቀመው ብለህ ታስባለህ? ይሄንን የሶሳይቲው የህይወት አካል የሆነውን ሶሻል ሚዲያ እንዴት ነው ለሶሳይቲው ጌይን መጠቀም የምንችለው ብለህ ታስባለህ? ያው መጀመሪያ አመለካከት መቀየር ነው። አይ ቲንክ ብዙ ሰው ሶሻል ሚዲያ የሚጠቀመው በቃ ላይክ ያልሆኑ ነገር ሆነን ለማሳየት ነው እና እዛ ላይ ብዙ ጊዜ ፖስት የሚደረጉ ነገሮች እዛ ላይ ብዙ ጊዜ የሚታዩ ነገሮች ይላሉ እና አይ ቲንክ ሰዎች አሁን ለምሳሌ ያው
ወንድና ሴት ሲተዋወቁ ወይ ምናምን በቃ አሁን የሆነ ሰው ራሱን ፖስት ያደርግ ሶሻል ሚዲያ ላይ ምናምን የሚጠብቀው ላይክ ከሴት ምናምን እና እንደዚህ ነገሮች በቃ የምንፈልጋቸው ትክክለኛ ዲዛይሮች ከስልካችን ሆነና ከሪል ላይፍ ወጣን ርቀናል። በቃ ከሪል ላይፍ ላይ ያለው ኢንተራክሽን ርቀን ኬር የምናደርገው ስልካችን ላይ የምናደርገው አቴንሽን ነው እና እንደዛ አይነት ክፍተት በጣም ተፈጥሯል እና ኢምፖሲብል ነው የሚያምናሉ። ዘመኑን መምሰል ያስፈልጋል እና ከዚያ መራቅ የለብንም። ምንድነው መፍትሄ ብለህ የምታስቀምጠው? ላይክ ሶሻል ሚዲያ እንዴት ነው ለዚህ ነገር የምንጠቀመው? በደንብ አንደርስታንድ ካላረከኝ ቢ ክሊር። ሰዎች ሶሻል ሚዲያን ከህይወታቸው ማራቅ የማይችሉበት ደረጃ ላይ ነው የደረስነው እና ይሄንን ሶሻል ሚዲያ እንዴት ነው ለነሱ ለራሳቸው ጌን የሚጠቀሙበት? ወይም ደግሞ ሪሌሽንሺፕ ላይ አሁን ያለውን የተሰባበረ አንደርስታንዲንግ እንዲፈጠር ያደረገው የሶሻል ሚዲያ አጠቃቀማችን ከሆነ ያንን የተሰባበረ አንደርስታንዲንግ በምን አይነት መንገድ እንጠግነዋለን ሶሻል ሚዲያ ነው ተጠቅመን ብለህ ታስባለህ? ባላንስ ብያምናለሁ። ትክክለኛ ነገራችን ባላንስ ነው። ወይም ደግሞ አሁን ለምሳሌ ሶሻል ሚዲያ ላይ ስንጠቀም እንደዚህ ለሪሌሽንሺፕ አይነት ወይ ለሚስት ፍለጋ ወይ ለባል ፍለጋ ከሆነ ሙሉ በሙሉ ልባችን እዛ ላይ አለመጣል ባላንስ ሪል ላይፍ እና የሶሻል ሚዲያን ባላንስ መሀል ላይ መፈለግ አለብን፣ መስመሯን መፈለግ አለብን። ትንሽ ኢምፖሲብል ነገር አይመስልም? ማለት ይቻላል ኢምፖሲብል መባል ይቻላል ማድረግ ይቻላል ያልክን ነው። ኦኬ አይ በጣም ቆንጆ ሀሳብ ነውና ጥሩ እና በጣም ቆንጆ ሀሳብ ነው እያነሳን ያለ ነው። ቅዱስ ውሃ እየጠጣ ነው። ደግሞ ደወለች ስለ ሪሌሽንሺፕ ስናወራ እግዚአብሔር ይመስገን መመለስ ይችላል። እስቲ አንድ ጥያቄ ልጠይቅ። ሪሌሽንሺፕ መጀመር አለበት ወይም ወንድም ሆነ ሴት እና ምንድን ነው ብለህ ታስባለህ? ላይክ የት ኤጅ በዚህ ሪሌሽንሺፕ ቢጀመር የምትለው ኤጅ ጋፕ አለ? ላይክ ወጣቶች በዚህ ሰዓት ሪሌሽንሺፕ ውስጥ ቢገቡ የምትለው ኤጅ ጋፕ አለ? አይ ቲንክ ለወንድ ልጅ ስፔሲፊክሊ ያው ከኤክስፔሪየንስ ነው በቃ ከምናያቸው ነገሮች ለወንዶች በአጠቃላይ ማለት የምፈልገው ነገር በቃ ራሴ ሬዲ ነኝ በዚህ ሰዓት በቃ መስጠት እችላለሁ። በቃ መስጠት ሲባል በብዙ አይነት ነገር ላይ በብዙ አይነት መስፈርት መስጠት እችላለሁ የምትልበት እድሜ ስደርስ ራስህ ታውቀዋለህ። 23ም ሊሆን ይችላል፣ 27ም ሊሆን ይችላል፣ 29ም ሊሆን ይችላል፣ 40 ሊሆን ይችላል። መስጠት ሲባል ሬዲ ነኝ የምትልበት እድሜ ስደርስ ራስህ ታውቀዋለህ። በጣም ጥሩ። ለተመልካቾቻችን ግን አንዳንድ አርጊውመንቶች አሉ በሴቶች እና በወንዶች መካከል ያለው የሪሌሽንሺፕ አንደርስታንዲንግ ትንሽ የተለያየ ነውና በጊዜ ሂደት ውስጥ ሴቶች በዚህ ዘመን ወንዶች በዚህ እድሜ ሪሌሽንሺፕ ውስጥ ቢገቡ ብለው ሪኮመንድ የሚያደርጉ ሰዎች አሉ። ለምሳሌ ሴት ልጅ ሞር ያንግ በሆነችበት እድሜ ላይ እንደዚህ አይነት ነገሮች ብትጀምር ለእሷ ሰክሰስ ማለት ከትዳር በኋላ የሚመጡ ነገሮች ሞር ወደዚያ ያደላሉ ብለው የሚያምኑ በዚህ አርጊው የሚያደርጉ ሰዎች አሉ። ለዚያ ነው ይሄንን ጥያቄ ጠየቁ። ባይዘው እንዴት ነው አንተ ሪሌሽንሺፕ ውስጥ አለ? ጀስት ፐርሰናል ጥያቄ በዚህ ሰዓት የለም ሬዲ ነኝ ብለህ አታስብም? ና right now ኦኬ የሚቀሩ ነገሮች አሉ። ሊሚት አለ? በዚህ ጊዜ ጀምራለሁ የምታስብበት እንደዚህ ያስቀመጥከው እንትን አለ? ያን ያህል እንደዛ እንኳን ፎከስ አላደርግበትም። I think I'm just when it's time እያምናለሁ። በጣም ጥሩ። በጣም ካሜራማናችን እስቲ የምትለን ነገር ካለ የሀሳብ ካለ መስጠት ይችላል እዚህ ጉዳይ ላይ የለም? you guys look at that ምንም የተለየ የምለው ነገር የለኝም። ቤሲክሊ ብሎታል በደምብ እንዳለው ቅዱስ። ስለዚህ መጀመሪያው የምቀንሰው ነገር የለም። በጣም ጥሩ። እሱን ሀሳብ እንደው ሌላቦሬት ለማድረግ ያለው እንደ ሴቶች ጋር ያለ አቋም ወር ደግሞ ሴቶቹ በዚህ እድሜ መጀመር አለባቸው የለባቸው የምትለው? ሴቶች ያው እንግዲህ ያው የታወቀ ነው እኛ በምንለው ላይክ አሁን ለምሳሌ በድሮ ጊዜ በአሁን ጊዜ የምንለው ራሱ አይደለም በባዮሎጂካሊ ራሱ የታወቀ ነው ያንገር ዘ ቤተር ይባላል እና ግን በዚህ ዘመን አይ ቲንክ ግን ትዊስት አድርገውት በዚህ ዘመን ፌሚኒስቶች ምናምን ግዴታ ያንግ ሆነሽ ካገባሽ ኢንዲፔንደንስሽን ታጫለሽ ምናምን እያሉ ብሬን ዋሽ አድርገው ሴቶቻችንን ወደ ሌላ መንገድ ወስደዋቸዋል። ግን በድሮ ጊዜ ያው ቅድም እንዳልኩት
ጋብቻ ግርማ ሞገስ ሳይቶ ነበር የምታየው። ሴት ልጅ ከአባቷ ቤት ስትወጣ በልጅነት እድሜዋ የነበረው የአባትየው የክብር ራሱ ይጨምር ነበር እና እኔ የምለው አይ ቲንክ በዘመን ከባድ ነው እንደዚህ አይነት በፌሚኒስት በዛ በዘመን ግን ሴት ልጅ ኦፍ ኮርስ በያንግ እድሜዋ ክብርና ቤስት ተገሩ ታገኛ ኦፍ ኮርስ የኢትዮጵያን ጉዳይ ይወዳል እንዳልኳችሁ ያው ነው። ይሄ ልጅ እዚህ ሀገር የመጣው በልጅነቱ ነውና የኢትዮጵያ የትዳር ምን ይመስል እንደነበር እዛ ድረስ ሄዶ ነው የሚከታተለውና good to hear that ቅዱስ አንተስ ምን ትላለህ? እኔ እምነት አለኝ። እኔ ምንድነው መሰለህ አይ ቲንክ ለሁሉም ወንድም ሴትም like ቢሆን ኦር ነው ብዬ የማስበው ምንድነው መሰለህ የኤጅ ዲፍረንስ አለ እና ባዮሎጂ ዲተርማይን ያደርገናል። ሴቶቻችን እየሰማችሁ ሰክሰስ በትምህርት ቤት ሊሆን ይችላል፣ በሶሳይቲ በሶሻል ሚዲያ ዲፋይን የተደረገበት መንገድ እኔ ተገቢ ነው ብዬ አላስብም። like ትክክል ነው ብዬ አላስብም። የሆነ የተዛባ ነገር ያለ ይመስለኛል። ለምሳሌ ለሴት ልጅ ሰክሰስ ትምህርት ቤት ሄዱ፣ ግራጁዌት አድርጉ፣ ማስተርስ ይዙ፣ እንደገና ከዛ ወደ ሌላ ሁለተኛ ሶስተኛ ዲግሪ ቀጥሉ፣ የሆነ ሚሊዮን ብር ሰርቱ። ይሄ ድሪም በስህተት የተሸጠ ይመስለኛል እና ሴቶቻችንም በደንብ የገዙት ይመስለኛል። በተለይ የዚህ ዘመን ሴቶች እና ሞር ሰክሰስን ከህይወት ጋር ብታያይዙት አይኖ አትማሩ አይደለም። ሴቶች መማር አለባት፣ ማወቅ አለባት፣ ገንዘብ ስራ ችግር የለውም። እነዚህ ፕራዮሪቲ መሆን የለባቸውም። ፕራዮሪቲ ቀድሞ የሚመጣ የሆነ ነገር አለ ብዬ አምናለሁ። እኔ እንደዛ ነው ማምነው። የምትቆጡ ካላችሁ እንግዲህ እዛ ኮሜንት ላይ እየገባችሁ መቆጣት ትችላላችሁና ሶ ለወንድ ልጅም the same thing ወንድ ልጅ ራሱን መቻል አለበት። በሪሌሽንሺፕ ውስጥ አቅራቢው፣ ሰጪው፣ ፕሮቫይደሩ እሱ ስለሆነ ዘን እነዚያን ሊያሟላ የሚችልበት የሆነ ሌቭል የሆነ ፖይንት አለ ብዬ አምናለሁ እና እዛ ፖይንት እስኪደርስ ድረስ እንደዚህ አይነት ወላገድ ውስጥ ባይገባ ይመረጣል ብዬ አስባለሁ። ግን ደግሞ ትልቅ አርጊውመንት አለና አሁን የፈራን አይመስልህም? ብዙ ጊዜ ሪሌሽንሺፕ ሰዎች ከጌን እና ሉዝ ጋር ከማግኘትና ማጣት ጋር የሆነ ትራንዛክሽናል አንደርስታንዲንግ ክሬት እያደረጉ የመጣው አይመስልህም? አዴ ባይለኛው አሚን እንደምታየው ነው። አንዳንድ ኢንተርቪዎች ላይ እንደምታየው ነው እንግዲህ what do you like አንቺ ሚስት ብትሆኚ ምረው ቴብል ላይ የምታመጪው አንተ ባል ብትሆን ምረው ቴብል ላይ የምታመጣው የሚል ጥያቄ እየጠየቁ ሪሌሽንሺፕን እንደ ትራንዛክሽን አድርገው እያዩ አስቸግረዋል። እና እንደዚህ አይነት ጥያቄዎች እንደዚህ አይነት ነገሮች ሶሻል ሚዲያችን ላይ ባየን ቁጥር የምናስበው ጭንቅላታችን የሚሄደው እቺ ልጅ አሁን ከኔ ጋር ብትሆን ምን ትሰራልኛለች የሚል ጥያቄ እንዲፈጠር ያ ምንድነው ወደ ቴብል የምታመጪው? እኔ ብዙ ቅሬታ የለኝም በነገራችን ላይ ዝም ብዬ ምንም ይዛ ማትመጣ ሴት ጋራ ምናምን I don't think I'll get into relationship ነው። ግን ተገቢ ጥያቄ ነው። ጥያቄው የሚጠይቁበት መንገድና አንደርስታንድ የተደረገበት መንገድ I think ትንሽ ክፍተት ያለ ይመስለኛልና ያ I think እኔም እንደዛ ነው ማምነው። ሶ ምንድነው ፍርሃት የፈጠረው ብለህ ታስባለህ? ላይክ በጣም ብዙ ጊዜ ሲሪየስ ሪሌሽንሺፕ ውስጥ የመግባት ኦፖርቹኒቲ የለም ወንዱም ሴቱም ላይ ወደ ትክክለኛ ሪሌሽንሺፕ ውስጥ ገብቶ ቤተሰብ መስርቶ ልጅ አፍርቶ መኖር ያ ድሪም የነበረው ነገር እየሳሳ እየደከመ የመጣ ይመስለኛልና ምንድነው ያንን ያመጣብን ብለን የምታስበው? እስቲ ፐርሰናል ኦፒኒየን ስጠን። በቃ ላይ ፍርሃት በአጠቃላይ የሪሌሽንሺፕ እዚህ ዘመን ወንድና ሴት ሪሌሽንሺፕ እንዳይገባ የፈጠረውን ፍርሃት ምንድን የፈጠረው አክሰስ ነው። በቃ ለሁሉም ነገር አሁን በዚህ ዘመን የሆነ ሴት ያስክ ባውንደሪ ሴት ማድረግ አችልም። ባውንደሪ ሴት ካረክ ኢንሴኪዩር ትባላለህ። ልክ አሁን ለምሳሌ አገኛት ወደድካት አንድ ላይ ሆናችሁ ከዛ ፓርቲ ምናምን ባትሄጂ ደስ ይለኛል ወይ ልስ ባትሄጂ ደስ ይለኛል ይሄንን ነገር ባታረግ ደስ ይለኛል ካልክ ኢንሴኪዩር ይሄ በራሱ አይተማመንም ትክክለኛ ወንድ አይደለም። ይቅርታ አድርግልኝ እየደወለች እኮ አስቸገረች እና ኢንሴኪዩር በቃ ምንም በቃ ወንድ አይደለም እስክትባል ድረስ ደረጃ ትደርሳለህ። ያን ያህል ነው በዚህ ዘመን ወንድ ልጅ ባውንደሪ ሴት ማድረግ ያልቻለው። በዛም በሴት ልጅም አለ። በሴት ልጅም አሁን ባሏ ወደ ፓርቲ ወይ ወደ አንዳንድ ቦታዎች ብቅ እንዳይል የምትፈልግበት ነገር አለ። ግን እሱ ምንድነው እንትን የምትይው ምናምን ብሎ ለዛ በቃ እንደዚህ አይነት ባውንደሪ ሴት እንዳናረግ አድርገውናል። እጃችን ታስሯል እና እጅ በታሰረ ቁጥር ፍሪደምን ታጣለህ። ከዛ የሪሌሽን ፍርሃት ይመጣል። ትረስት ይፈጠራል። ያ ነው ይፈጠራል። እና በሪሌሽንሺፕ ሳንጨርሰው ባይ ወይ ምንድነው የቫልዩ ኦፈር የሚያደርጉት ቫልዩ እነዚህ በሪሌሽንሺፕ ውስጥ እንግዲህ ወንድና ሴት ነው ያሉትና ምንድነው ወንዱ ለዚያ ሪሌሽንሺፕ ኦፈር የሚያደርገው ቫልዩ ሴቷም ወደዚያ ሪሌሽንሺፕ ይዛ የምትመጣው ዋጋ አድ የምታደርገው ቫልዩ ምንድነው? በጣም
ከብዙ ሴቶች እንደምትጣላ እያሰብኩበት ነው። ያው እንግዲህ ከፌሚኒስቶች ጋር እንደተጋጨው ነው አዲስ ሰርፕራይዝ አለ። ግን ቱ ቢ ኦነስት ላይክ ኮንትሮቨርሻል የሆነ መልስ ምናምን መሆን የለበትም ግዴታ። አይ ቲንክ ቀላል አድርገህ ስታየው ወንድ ልጅ ያው ከድሮ ጀምሮ እስካሁን ድረስ አለው ብዬ ማምነው ቫልዩ አንደኛ ሰጪነት ነው። ከሴት ጋር ስትሆን በቃ you're expected to like take care of everything that in your power በቃ በብዙ አይነት መንገድ እሷን ትሪት ማድረግ አለብህ ብዬ አምናለሁ። ያሱ ነገር አልተቀየረም። ምክንያቱም አሁንም እንደምታየው ለሴቶች ይሄን ካልገዛልኝ ይሄን ካልገዛ ምን ይሰራል እያለ እሱን ይዘውታል። እሷን ፓርቶች ይመለኳት እሷን ፕሮቫይደር ፓርቶች ይመለኳት አይለቀም ይገዛላቸዋል። ግን እናንተ እንደምታስቡት አይደለም። የሴት ልጅ ባህሪ ግን አክቲቪቲ እነሱ ነው። አሁን ፌሚኒስቶች እንዴት አድርገው ቀይሮታል? ያው ቅድም እንዳልከው ነካክተዋል። አንተ ትምህርትሽን ተማሪ ምናምን እያሉ ቢማሩ መማር ጥሩ ነው ለሴት ልጅ ሁሉም ነገር ክሪኤሽን ጎበዝ። ግን ምንድነው የትክክለኛ የሴት ልጅን ምንድነው ብር ይባላል እንዴት አድርጋል ዋጋዋን በካሪየሯ ዲፋይን እንዲደረጋል፣ በትምህርትና በሰክሰሷ ዲፋይን እንዲደረጋል። ሴት ልጅ ትክክለኛ ዋጋዋ ያለው ማም ነው በኢነሰንሷ ላይ በንጽህነቷ ከፋሚሊዋ ጋር ያላት ሪሌሽን ከሰው ጋር ያላት ሪሌሽን ሴት ልጅ ግሉ ነገር ናት። እንደ ግሉ የኮሚኒቲው የፋሚሊ ግሉ ናት። ያን ያህል ነው ፓወር ያን ነው ይባለው ነው። ቤት ብትገዛ ቤት አይደለም ሴት ልጅ ግን ከገባች ያን ነው ቤት የሚሆነው ይባላል። እና ያንን ባላታ ቤት ያለ ሴት መጠለያ ነው ይላል የኛ ማህበረሰብ። ቤት ያለ ሴት መጠለያ እና ግን አሁን ምንድነው በካሪየር ላይ ምናምን ያረጉ ራሳቸውን በዛ ዲፌንድ ያደርጋሉ። ማስተርስ ፒኤችዲ ነው ያለው ተማሩ፣ በጣም ጥሩ ነው። ሰፖርት እናደርጋለን ተማሩ። በዛ ዲፋይን don't let that define yourself. ያ ኢንዲፔንዳንት ነኝ ምናምን of course ማንም ሰው ኢንዲፔንዳንት መሆን ይችላል። አሁን በሰዓት of course I think የትዳር ኮንሴፕት ራሱ ኢንዲፔንደንት መሆን አይደለም፣ አንደኛው ላይ ጥገኛ መሆን ይመስለኛል። ሙሉ ኮንሴፕቱ ትዳርን ሙሉ ዲፋይን ካደረከው አንደኛው ላይ ጥገኛ መሆን፣ ወደዛኛው መለጠፍ፣ ወደዛኛው መጣበቅ አይነት ነገር ይመስለኛል። እና of course so አሁን ያልከውን ጠቅለል ለማድረግ ያህል የገባኝ ሴቶች ራሳቸውን በማቴሪያል ዲፋይን ማድረግ የለባቸውም። አሁን ማቴሪያል ሞር ከወንድ ልጅ ጋር ነው አታች መደረግ ያለበት። ሴፍቲ እና ማቴሪያል ከወንድ በኩል መምጣት ያለበት ነገርና የሚመስለኝ እንደዛ ነው። ዲፕን የሆነውን የፋሚሊውን እንደ ግሉ አጣብቆ ሊይዝ የሚችለውን እሱን ነው ሴት ልጅ ፕሮቫይድ ማድረግ ያለባት፣ ለእሱ ነው መስራት ያለባት፣ እሱን ነው ይዛ መገኘት ያለባት እያልክ ነው። እኔ እንደዛ የተረዳሁት መሰለኝ። ያ በቃ ቫልዩ እንደዛ እንትን እንዳልከው ነው። ከባድ ነው ለእነሱ ማለት ነው። በጣም ይከብዳል። በጣም አሁን ሶሻል ሚዲያ ላይ በምታየው ሁሉ ነገር በአመለካከት የዘመን ሴቶች ያላቸው አመለካከት ምን ትላላችሁ እናንተስ በዚህ ጉዳይ ላይ? እንደዚሁ እንደተወለጋገን ወይስ ወደ መስመር እንግባ? ፒኤችዲ ከትዳር ይበልጥ ብያል ብትይ ከሆነ ማስተር ሴሪጅ ቆቤ ቢቀር ይሻለኛል ብትይ ከሆነ አንዳንድ የኢትዮጵያ ቪዲዮዎች ያየሁ እና አንዳንድ ፌሚኒስቶች በነገራችን ላይ ፌሚኒስት መሆን ከሆነ ተቃራኒ ጾታ ጋር መጋጨት መሆን የለበትም። ፌሚኒስቶች ከቀጥታ አጌንስ ወንድ መሄድ እኔ ሃይጃክ የተደረገ ይመስለኛል። የሴቶች መብት እንሟገታለን ብለው የሚነሱ ሰዎች መጀመሪያ ዲች የሚያደርጉት ወይም ደግሞ የሚያጣጥሉት ወንድ ነው። እኔ ይሄንን ቢቀር ይሄን አይዲያ ትንሽ የተወለጋገደ መረዳት ይመስለኛልና ቀጥታ አጌንስት ከወንድ ጋር ወንዱም ደግሞ አጌንስት ማሳጀኒ ምናምን የምትሉት ምንድነው? ማሳጀኒስት ያው ያብጡታል ይሰርሙናል እንደዛ ያላሰ እሱም ፓርት ቀጥታ አጌንስት ከሴት ጋር የሚሄድ ሳይሆን የወንድ ልጅ ማንነት የወንድ ልጅ ቫልዩ ሞር ወደ ገበያ አውጥቶ መሸጥ የሚችል አይዲያ ቢሆን እንደዛ ብንረዳው እኔ ሞር ሴንስ ያርጋል ብዬ አስባለሁ። ፌሚኒስት ነው ከወንድ ልክ ነው ትልቅ የሴቶች ጠላት ፌሚኒስት ነው። እርስ በርስ ነው። ሴት ልጅ ለሴት ልጅ እቺ ዓለም ላይ ወንዶች ባይዘው ብዙ ቪዲዮ ያለው እና አንዳንድ ሴቶች አሉ ይጠይቃል መንገድ ላይ በዚህ ዓለም ላይ ወንዶች ይጠፉ ደስ ይልሻል ደስ አይልሽም እየተባባሉ ነበር ነው። ሁሉም ደስ ይለኛል እያሉ ነበር እና ሳስበው እኛ ምን ጠፋ ይታወቃል። ሴት ልጅ ለሴት ልጅ ጸጉር ነው የሚልጫል ይገዳደራል እና
የሴት ልጅ ትክክለኛ እናንተም ኑሩልን እኛም ኑራለን። ይቻላል ደግሞ ኮኤግዚስት ማድረግ ይቻላል። አይ ቲንክ ናቹራሊ ኦርዴን የተደረገው የተሰጠን ነገር አንደርስታንድ ካደረግን አይ ቲንክ አብሮ መኖር በደንብ ይቻላል። አብሮ መኖር ሳይሆን በደንብ አንደኛው የአንደኛው ጥገኛ አንደኛው ሳይኖር መኖር የማይችልበት አይነት ኢንቫይሮንመንት ክሬት አድርጎ መኖር ይቻላል ብዬ አስባለሁ። እና that's good ሪሌሽንሺፕ የለኝም ብለህ ካለሽ ግን ጉድ ፈል እግዚአብሔር ይመስገን አሁን በሳ ሰላም ነኝ። ካሜራማናችን የአብስራ ካሜራማናችን ነው። ምትለው ነገር አለ እንዴት ነው አገረስ ትሄዳለህ ከቅዱስ ጋር የምትጋጭ ከሆነ ፌሚኒስት ግን አይ ቲንክ ሁለቱም ጋር ነው እላለሁ። አንዳንዴ ወንዶቹ ጋርም ሴቶቹ ጋር ያለው እና ነው ባላንስ ሴቶች ወንዶችም ይራገጣሉ። ያው ሶሻል ሚዲያ ላይ እናያለን ነው እንደዚህ ናት እንደዚህ ወጣች እንደዚህ ከሌላት ምን ትሰራልኛለች የላትም እኮ ምናምን እንደማወራ ገብቶሻል። እና አይ ቲንክ ቦዝ ሳይድድ የሆነ ጦርነት ነው። ኢትስ አ ዋር መቅረት አለበት። ዋር ሊሆን አይገባም። ዋር ሊሆን መረዳዳት አንደርስታንድ መደራረግ በቂ ነው ብዬ አስባለሁ። እና አንደኛው የሌለው ነገር አንደኛው ጋር አለ፣ ሌላኛው ጋር የሌለው ነገር በተመሳሳይ ሌላኛው ጋር ይኖራልና አንዱ የአንዱን ክፍተት እየሞላ መቀጠል ያለበት። ሴቶቻችን እንደዛ ቢሆን ወንዶቻችንን በተመሳሳይ እንደዛ አንደርስታንድ ብታደርጉት ሪሌሽንሺፕ የሚባለው ኮንሴፕት ፌል አፓርት ያደርጋል። ይገባል። ሴት ልጅ ቅድም ንጽህናዋ ነው ስትል የሴት ልጅ ቫልዩ ንጽህናዋ ነው የሚል ነገር አንስታለች። ምን ለማለት እንደፈለግሽ ነገር ንጽህና ኢንተርምስ ኦፍ አይዲያ ነው፣ ግንኙነት ነው፣ ኢንተርኮርስ ነው። ዋት ካይንድ ኦፍ ንጽህና በሁሉም አስፔክት ያላት ንጽህና፣ ስፔሻሊ ግን የልቧ እና ያሳስቧ ንጽህና በቃ ኢነሰንስ በቃ አይ ቲንክ የሴት ልጅ አሁን ለምሳሌ አብራችሁ ወታችኋል እና አለማወቋ ደስ ይለኛል። የሆነ አንዳንድ ነገሮች አለማወቋ በቃ መስኪን ናት የምትለው ደረጃ አይዶሳ ፌሚኒ የጻፉ የዘረድ ነው አንተ ብትፈልገው ጻል ልጅ ይያለ አይ ብር ያኔ በቃ እውነት ለመናገር ኢነሰንስ በቃ የሚመስለኝ በቃ ጀስት ያው አላውቅም። አንተ ስታስተምራት አንተ ሁሉ ነገር መንገዱን ስታሳያት አንተ እንደዚህ እኮ ነው ምናምን ብለህ ስትመራ ስታሳያት መንገዱ በቃ እንደዚህ አይነት ሬፕሊኬት ማድረግ ይከብዳል። ይሁን የተገደድክ ይመስለኛል። እሱን ማድረግ ያንተ የተገደድክበት በኔቸር የተቀበልከው ነገር በደስታ የተቀበል ነው እና ንጽህና ማለት ነው። ግን አውቃለሁ ምናምን እያሉ የሚቀርሙ ሴቶችም አሉ። ስለ ሴክሹዋል ሊበሬሽን ያለ አመለካከት ምንድን ነው? ሴክሹዋሊ ሊበሬት ማድረግ አለብኝ ራሴን ብላ ለምሳሌ አንድ ሴት ከተለያየ ወንድ ጋር አላስፈላጊ የሆኑ አይነት ግንኙነቶች ወይም ሪሌሽንሺፖችን ለምትመሰረት ኦር ለሚመሰረት ወንድም ጭምር ምንድን ነው እንትን ፖይንት እኔ ይኸውልህ ፖይንት ላስቀምጥልህ። አናሎጂ ነው። እኔ ሴቶችንም ወንዶችንም ወደ አናሎጂ ማውረድ አልፈልግም እና ግን አንድ አናሎጂ አለ። ለምሳሌ ወንድ ልጅ ከተለያየ ሴት ጋር ሪሌሽንሺፕ መስረት የሚችል ከሆነ በተለያየ ጊዜ የተለያየ አይነት ኤክስፔሪንስ ማድረግ የሚችል ከሆነ እሱ ወንድ የሆነ ቫሊዩ አለው ብሎ የሚከራከሩ ሰዎች አሉ። የሆነ ቫሊዩ አለው። ሴቷ በቀላሉ የትኛውን ወንድ ሪጀክት የማድረግ አቅም አላት ብሎ የሚያምኑ አሉ። ወንዱ ደግሞ ሴቶችን የማግኘት እድሉ በጣም ሬር ነው፣ በጣም ጠባብ ነው። የሀፍ ሰምቲንግ እንደዛ አይነት እንትን ውስጥ ለመግባት ብለው ደግሞ የሚከራከሩ አሉ። እና ኢትስ ኦኬ አንድ ወንድ የተለያየ ሪሌሽንሺፕ ውስጥ ከገባ አዳሚስ የሆነ ነገር አለው፣ የሆነ ጥሩ ነገር አለው። የሆነ ነገር ባይኖረው ኖሮ እነዚያ ሁሉ ሴቶች ይቻሉትም ነበር እና ለሱ እነሱን ማግኘት በጣም ከባድ ነገር ነው ምንም ከሌለው የሚሉ አሉ። ሴት ልጅ ደግሞ ምንም ባይኖራትም ዝም ብላ ታጥባ ፊቷ ምናምን ተነሳ ወጣ በቀላሉ ምነው ላይክ ያው ሴት ልጅ ለሴቶች ቀላል ነው። አብየሲ ወንድ ልጅ ከሆንክ ግን ብዙ አይነት ነገሮች አሉ ማለፍ ያለበት፣ ብዙ አይነት ነገሮች አሉ መያዝ አለበት። ሞክረህ ታውቃለህ? ማን ጠሩበት ነገር እውነት ነገር ከተባለ በብዙ እንደምታውቀው ነው በዚህ ዘመን። ግን ደግሞ አንዳንድም አለ ያው ስራ ሳይሰራ ቀን ሙሉ ዝም ብሎ ቲቪ ላይ ተጎልቶ ብሎ ማታ ግን ወጡ ምርጥ የምትባልና ሴት አይነ እያየ ስስዳት ታውማ እንዴት ትላለህ በቃ ጀስት እና የላይፍ ነገር እንደዚህ ነው። እና ግን ምንድነው ፖይንት ስለሱ ነገር ሊበሬት እና ማድረግ የሚፈልጉ ሰዎች ወይ እንግዲህ ላይክ ስታፕ ካልናቸው ያብዳሉ።
እንግዲህ ምን ትላለህ? ሶ ጎ ሄድ ትላለህ። ግን ምንድነው ማወቅ ያለባቸው ነገር ቫሊያቸውን ሎው እያደረግ ነው። የሴት ልጅ ቫሊዩ ወደዳችሁ ጠላችሁ በመጥፎ ነገር ሳይሆን ተወደደም ተጠላም አቲንክ የሴት ልጅ ቫሊዩ ያለው በኖ የምትላት ያቺ ኖ የምትላት ቃል እዛ ላይ ነው ያለው ቫሊዩ። ኖ ባለስ ቁጥር ቫሊዩዋ ከፍ 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 እያለ ነው የሚሄደው። በቃ ኖ እንዴት ኖ እዚህ የሚያድረስ ደረሰች የሚለው በቃ ያ አስተሳሰብ የሴት ልጅ ቫሊዩ ያለው ያቺ ኖ የምትለው ፓርት ላይ ለጊዜ ልንሳደብ እንችላለን፣ ግን ከጊዜ በኋላ የምናደንቀው እሱ ነው። እኛ እኮ ኖ ስንባል ነው የሚመስል ኖ ስንባል ወደ ዋሰዶ ግድግዳ በርግደን ቤታችሁ ድረስ ምልክተናል። በቀላሉ የምትስማማ ከሆነ በቀላሉ ሽምጥማ ከሆነ ምን በቃ ኖ ነው የምትለው እና ሴክሹዋሊ ሊበሬት አደርጋለሁ እንደፈለግኩ ፈታ ልበል ገና 22 ዓመቴ ነው ምናምን የምትይ ከሆነ ኦኬ። ነገር ግን 35 ሲሆንሽ የዛኔ ቦዲ ካውንት ስንት ነው ስትባይ ጥያቄውን ለመጠየቀኝ ኢንሴኪዩር ነው ብለህ ሳርበት ትችላለሽ። ኢንሴኪዩር የምትለዋን ቃል እየተጠቀማችሁ ገመናችሁን እየሸፍናችሁ የምትኖሩ አሉ። ግን ኖ እያለሽ ግን ከእግዚአብሔር ጋር የምትራመች ከሆነ ቫልዩሽ፣ ንጽህናሽ፣ ሁሉ ነገርሽ ተከብሮ የሚያገባሽን ባል በኩራት ባል ባዘው ወይ አንድ መናገር ፈልጎ ነገር ወንድ ልጅ ከሴት ልጅ ጋር ወቅት ሲያደርግ አሁን ካየ ነው መንገድ ላይ ምናምን እና ልጅቷ የምናውቃት ከሆነ ወይ በዛኛውም ሳይድ መስራት ይችላል። ብቻ ልጅቷ አሁን ለምሳሌ ያው ወጣ ያለች ከሆነች ምናምን በብዙ ሂስትሪ ያላት ነው ከሆነ እና ከእሱ በፍቅር ሞቶ አብሮ ወክ እያደረጉ ካየናቸው ምናምን የሆነ ነገር ዊፍል ሰምታበ ወይ ስለ ልጁ ምንድነው አያውቅም እንዴ ምናምን የሚል ነገር የሱ ሪስፔክት አሁን እኮ እሱ ምንም ላያደርግ ይችላል። ኦል ሂ ዲድ ኢዝ እሷን ወዶ አብሯት ለተራመዱ ግን ከእሷ ጋር ወቅት አድርጎ ስላየ ነው ብቻ ትንሽ ኢቫሉዌት ልናደርገው እንችላለን። ያን ያልኩት ምንድን ነው የወንድ ልጅ ክብር ያለው አብራት ያለች ሴት ላይ አሁን ለምሳሌ ምርጥ ሴት ከሆነች ዋው የምትደነቅ አድማየር የምናደርጋት ንጹህ ሴት ከሆነች አብራት ያለችው የእሱን ኳሊቲ አብሮ ከፍ ይላል እና ያው ፖይንቴ አሁን እንደዚህ እነሱ ደግፈው ቆምጣው አሁን እንደዚህ ስል የተሳደብኩ ይመስላል፣ ግን የሴቶችን ፓወር እየተናገርኩ ያን ነው ፓወራቸው። የእኛን ክብር ከፍና ዝቅ ማለት ትችላላችሁ በሶሳይቲ እና ያን ግን የፈለገ ዶክተር ቢሆን ምን የፈለገ እንትን እንደዚህ ቢሆን እንዳለ ማዕረግ ቢይዝ ምናምን ሴቷ ኳሊቲዋ በጣም የወረደ ከሆነ ሊረዲ ወንዱ ይረግጣል። በጣም ይነገራል እንደዛ እና ፓወራችሁን አታውቁትም። አቲንግ እንደውም በዚህ ዘመን ላይ ያለው ትክክለኛ ችግር የሴቶች ፓወራቸውን አላወቁም። ፓወራቸው ምን ያህል ፓወር እንዳላቸው ያውቁ። እስቲ ስለ ፌሚኒቲ አንድ ነገር ጠይቀስ። ምንድን ነው ፌሚኒቲ? ምንድን ነው ፌሚኒዝም? በዚህ ቅድም አይተነዋል። በዚህ ሳይድ ኢትስ ላይክ ጎ አጌንስት ማን ዊ ካን ጊቭ ዳት ካይንድ ኦፍ ዴፊኒሽን። ፌሚኒቲ ምንድን ነው ብለህ ታምናለህ? ምንድን ነው ፌሚኒቲ? ፌሚኒቲ ማለት በቃ ትክክለኛ ሴትነት እንዴት አለ በባይብል ላይ ከሄደ በባይብል ላይ ስንሄድ በቃ ያቺ መልካም ሴት ዋጋዋ ከቀኝ እንቁ ይበልጣል። ያቺ ሴት ልጅ ያቺ መልካም ሴት ዋጋዋ ከቀኝ እንቁ ይበልጣል የተባለችው አይነት ሴት ነች። ፌሚኒቲ በቃ የተዘመረላት ያን ያህል ነው። በቃ አዳማጭ ቤትን የምታስመስል ድምቀት በቃ ስታት ረጋ ያለች እንዴት በብዙ አይነት መንገድ ይገለጻል። ፌሚኒቲ በብዙ ይወራል። በቃ ቀን ሙሉ ማውራት ይችላል ሴት ልጅ ፌሚኒቲ እና ያን ያህል ነው። ቅድም እንዳልኩ እና መጥፎ ነገር አይደለም። ሴቶች በጣም ነው የምንወደው። አይ ቲንክ ብዙ ወንድ የሚወደው ይመስለኛል። ባድ ቦይም አንገቱ ደፍቶ የሚኖረም አይ ቲንክ ሁሉም ወንድ ፌሚኒቲ የሚወድ ይመስለኛል። ለጊዜያዊ ጨዋታና መዝለል እንጂ እውነት አክቹዋሊ ወደ ሪሌሽንሺፕ ውስጥ ሲመጣ እነዚያቺ ፌሚኒን ኔቸራችሁን በጣም ነው የምንወደው፣ በጣም ነው የምንፈልገው። ነርቸር አድርጉት፣ ሽጡት፣ እሱን ፓርት ሽጡት፣ እሱን ፓርት ይዛችሁ ለገበያ አቅርቡ። እዛ ገበያ ላይ በጣም ይፈለጋልና መቀለጃ ቅድም ያልናቸው አይነት ወንዶች መጫወቻ አትሆኑም። እሱን ፓርት ያላት ሴት ፈላጊዋና ተከታዩዋ በጣም ብዙ ነው። ዋጋችሁን አንደርስታንድ አድርጉ እያላችሁ ነው እንግዲህ ፓወራችሁ ነው። አይ ቲንክ ፓወራችሁ ነው። ወንድ ልጅ
ሺህ ጊዜ ያውቅ ካሜራማናችን እንዳለው ዶክተር ቢሆን ሳይንቲስት ቢሆን ስንትና ስንት PhD ገጭ ቢያደርግ ግን ካጠገቡ ያለች ሴት የወጣላት የታወቀች ሴት ብትሆን ያው እሱን ነው የምትረቀው። እሷን ሳይሆን እንደውም እሱ ነው ማለት የሚባለው። አይ ምን አስበው ምን አይነት ካላጣው ምናምን ይባልና እሱ ቫልዩ ነው እና ፓወራችሁ ነው ፕሊዝ ፓወር አላችሁ ኖ በማለት ተማመኑ ፕሊዝ ኖ ባላችሁ ቁጥር ከፍ ይላል። የብዙ ወንዶች ገበያ እየዘጋ እንደሆነ አሪፍ ሎሮ ኖ አይፈልግም። አዳኙ ኖ አይፈልግም። መስማት አንፈልገውም ግን ፕሊዝ ቆጥባችሁ ተጠቀሙት። ውጡ። ለአደን የወጡ ብዙ ወንዶች አሉ። we understand that ታዳኟ ሁሌም ፕሬና ፕሬዲተር ነውና ፕሬ መሆንሽን ማወቅ አለብሽ። ሰው እንዴት ማምለጥ እንዳለብሽ፣ እንዴት መሮጥ እንዳለብሽ ከዛች ከጂዘል ነው ከሱ መረዳት ይጠበቅባቸዋል። ያ that's a good topic። ያ ከሴቶች ፕራይዝ የሚባሉት አጥኝ እነሱ ናቸው። እንደነዚህ አይነት ዋጋቸውን ይዘው የቆዩ ሴቶች they are the prize። they are the prize። ወንዱም ፕራይዝ አሉ ወንዱ ደግሞ አይ ጃስት ኢን ኬዝ ደግሞ ኮሜንት ላይ የወንዱም የሴቱም የተለያየ ካሜራማኑ ምንድነው ይነሳል። ፌሚኒስት ነው ካሜራማኑ ብላችሁ እንዳታጠቁኝ። we want him ማንም ፌሚኒስት ቢሆን ችግር የለብንም። ፌሚኒዝም የፌሚኒቲን አንደርስታንድ የሚያደርግ ፌሚኒስት ነው ያጣ ነውና ያ ተገቢ ነው። ምንድነው ኃላፊነት ብለን ታስበው? የእያንዳንዱ ጾታ ኃላፊነት ምንድነው ብለን ታስባለህ? ለምሳሌ ወንዶች ምንድነው ኃላፊነታቸው በሪሌሽን ጉዳይ ነው ወይስ በራሳቸው በብቻችነት በብቻነት ነው? በሪሌሽንሺፕ ሁለቱም ጾታዎች አንድ ላይ ስታስብ ለአንደኛው ኃላፊነት ምን ይመስላል? ምን ቢሆን ሞር ትርጉም ይሰጣል ብለን ታስባለህ? የወንድ ልጅ ኃላፊነት በቃ መምራት አንደኛ በቃ መምራት ነው። ጀስት ይከን በደስታም ለምሳሌ በችግር ጊዜ በጭንቀት ጊዜ ከሪሌሽን ውስጥ ሆነ አግብተሃል ተጋብታችሁ አብራችሁ ይኖራችሁ ችግር መጣ በዱብዳ ጊዜ አንተ ኢሞሽናል ሆነ ፍሪክ አውት ማድረግ የለብህም። እሱን ለሷ ተውላ ኢሞሽናል ፍሪክ አውት ታርግ በሲቹዌሽኑ ታልቅስ። ግን አንተ በዛ ሰዓት how can you ራስ እንዴት ነው ኮንትሮል አድርገህ ራስ እንዴት አድርገህ ነው ወደ ሶሉሽኑ የምትወስደው? አንተ ሶሉሽን አቅራቢ መሆን አለ። ወንድ ልጅ ማለት ሶሉሽን አቅራቢ ነው እና በዛ በጭንቅ ሰዓት ላይ ያለህ ነገር ነው ዲፋይን ያደርገው ወንድነትን ብያለሁ። ትዳርም እንደዛ ሲል የሚሰራው ብያለሁ። ሴት ልጅ ከሆነች ሶሉሽኑን የምታመጣው ዋጋ የለውም። አንተስ ምን ታስባለህ? No, I agree. አንተ ከሀሳብ ጋር እስማማለሁ። እኔ ኃላፊነት አለን ብዬ አምናለሁ። ናቹራሊ የተለያየ የተሰጠን ኃላፊነት አለ ብዬ አምናለሁ እና ኃላፊነታችንን ጠንቅቀን ማወቅ ያንን አንደርስታንድ ማድረግ የመጀመሪያው ስቴፕ ነው። ሁለተኛው ስቴፕ እኔ ለምሳሌ በሪሌሽንሺፕ ውስጥ ናቹራሊ ጊዜ የሰጠን ነገር አለ። እኛን መምራት እነሱን እንደ መሪና ተመሪ አይነት በዘመናዊ ቋንቋ በሚገልጸው መሪና ተመሪ አይነት እና ኃጢያ ያለን በነገራችን ላይ መሪ ነው ሲባል አንዱ ወንድ ልጅ የሆነ ገዢ ይሄ በዚህ በሞደርን ተርም የተተረጎመ ተቸገረ ለባሎቻችሁ ተገዙ ይላል ባይብል ላይ ትዊስት እያደረጉ ወደ ሌላ ወደ ቀኝ መግዛት አይነት አገዛዝ አድርገው እየወሰዱ ትዊስት የሚያደርጉ ሰዎች አሉና ወንድ ልጅ መሪነቱን ኃላፊነቱን ማወቅ አለበት። የቤቱ ጠባቂ ነው። እንግዲህ መጽሐፍ እንደሚለው ክርስቶስ ቤተክርስቲያን እንዲወድ ባል ሚስቱን ይውደድ ነውና በኃላፊነት ደረጃ በነገራችን ላይ ከመገዛቱ ይልቅ እዛ ጋር ለወንድ የተሰጠው ኃላፊነት ሞር ዴንጀረስ እና ሲሪየስ ነው ብዬ ማለት ነው። ቤተክርስቲያንን እንደሚወደው እንደዚያ ሚስቱን እስከሞት ድረስ ማለት ነው። ቤተክርስቲያን እንደወደደው ክርስቶስ እስከ መስቀል ድረስ እስከ ሞት ሴት ልጅ መውደድ ያለበት እዛ ድረስ ሄዳለ ያለ ኮርስ ያ በኃላፊነት ደረጃ እንደዛ ነው። ናቹራሊ ኦርዴን የተደረጉ ጎሉን መርሳት የለበትም። እሱን አንደርስታንድ ማድረግ አለበት እያምናለሁ። በጣም ቆንጆ ጊዜ የነበረን ቅዱስ በዚህ ጉዳይ ላይ የሰጠንን አይዲያ አሪፍ ነው። እንግዲህ አስተያየት ይሰጡናል፣ ሴቶቻችን ይረግጡናል። መረገጣችን አይገርም። ፓወር አላችሁ ብለናል። እንግዲህ እሱም ብቻ ያዙት ነጥብ ካሜራማን የአብስራ ካሜራማናችን የምትለው ነገር ካለ እህታችን ማያ እስኪ የሆነ ነገር የምትይው ነገር አለሽ? You want to say something? Oh, I haven't. Listen, I wasn't here. I just got here. I literally just got here. Feminism. ልክ ልካቸው ሲነገራቸው Hey man, careful. I haven't heard anything, so I can't really say shit. You're good. Yeah. ምንም ደህና ነገር ነው።
ያው እንዳልከው ነው እንደተነጋገርነው ፓወራችሁ መቃጥን ዩቲዩብ ላይ እየገባችሁ ሰብስክራይብ እና ኮሜንት ላይክ ዚ ክሪቲክስ ደግሞ ቲክቶክ ላይ ፎሎ እያደረጋችሁ አበረታቱን። እንመጣለን የተለያየ ሀሳብ እያመጣን የተለያየ ሀሳብ እያያዝን እንመጣለን። ቅዱስ አብረን ስለነበርክ በጣም እናመሰግናለን። የምትለው ነገር ካለ ጠቅልለህ ለዚህ አዲስ ቻናል ተመልካቾች የምትላቸው ነገር ካለ እስቲ በልስ ማለት እንፈልገው። ያው እዚህ እንዳለው ነው ሰብስክራይብ አድርጉ። የምትሉት ሀሳብ ካለ ይሄ ይሻሻል፣ ይሄ ማሩበት የምትሉበት ቶፒክ ካለ ኮሜንት ሴክሽን ላይ ያሳውቁን። ሞር እናመጣለን፣ ኮንሲስታንት እንሆናለን። ብዙ አይነት ቶፒኮችን እንነካለን። ተስማሙበትም ባትስማሙበትም እናወራለን። የግድ መስማማት አይጠበቅባቸው። ስለዚህ እናወራለን። ቀጣይ በሌላ ፐርስፔክቲቭ፣ በሌላ ሀሳቤ፣ በሌላ እይታ ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ።